ፍራት አሁን መኪናውን በኃይል እያበረረ ወደ ቤት እየሮጠ ነው። ደንግጧል። ያየውን ነገር ማመን አልቻለም። ምንድነው ያደረግሽው ዲላ? ምንድነው ያደረግሽው? እያለ በጣም በኃይለኛ እየሮጠ ነው ያለው። በሌላ አቅጣጫ ወደ ኋላ ስንመለከት ሀካን በፍላሽ ስላይት ነው የሚታየው። ሀካን ሆስፒታል ውስጥ ዲላን ይዟት ሲሮጥ ይታያል እና ሮጦ ሆስፒታል ሲገቡ እንኳን እግዚአብሔር ረዳህ ና ወደዚህ ተመዝገብ ብለው ነርሷ ወደ ራሷ ስትወስደውና የሱን መታወቂያ ሲያሳይ የባለቤትህ መታወቂያ ያስፈልጋል ስትለው በችኮላ ነው የወጣ ነው ከቤት መታወቂያውን ያልያዝንም፣ ግን አንድ ነገር ይዘናል በእጃችን የጋብቻ ወረቀት አለ። የጋብቻ ወረቀት ይቻላል፣ ምንም ችግር የለም አምጣ ብላ ስትመለከት የኤሊፍን ስም ያየችው በዚህን ሰዓት ነው። እንግዲህ የኤሊፍ ስም የተመዘገበው ከጭንቀቱ የተነሳ በእጁ የዲላ ምንም አይነት መረጃ ስላልነበረው ሳያስበው የሚስቱን አስመዝግቧል። ለዚህ ነው እቺ ትንሿ ልጅ እናት ስም በሚለው ቦታ ላይ የተመዘገበችው ማለት ነው። ስለዚህ ከዚህ ይጀምራል እንግዲህ የዚች ልጅ እናት መሆኗ ማለት ነው። በዚህ በቃ ፍርሃት እየተናደደ ወደ ቤት እየሄደ ነው። ቤት ውስጥ ትልቅ ጸብ ተነስቷል። ዲላ እቃ እየሰባበረች ነው በኃይል። ምክንያቱም አንድ የተበጣጠሰ ጨርቅ እጇ ላይ ይዛለች እና እናቴ አንቺ ነሽ ይህንን ጨርቅ እንደዚህ ልብሴን የቆራረጥሽው? እኔ የአንቺን ልብስ ምን ልሰራ ቆርጣለሁ? ዲላ ራስሽ ነሽ። አይሆንም ማለች። አዎ ራስሽ ነሽ፣ አይምሮሽን ለቀሻል ዲላ፣ ይሄንን አታውቂም? እኔ በመቀሱ ራስሽን እንዳትቆርጪ ስላሰብኩኝ መቀሱን ከእጅሽ ተቀብያለሁ። ይሄንን አልክድም። አዎ ተቀብዬሻለሁ አለች። እያስታወሰች ለመሆን ሞከረች እና ስታስታውስ የሆነ ልብስ በእጇ በመቀስ ስትቆራርጥ እናቴ ነች አንቺ አይደለሽም ዲላ፣ ይህንን እናቴ ነች እየቆራረጠች ያለችው፣ ራሷን እያታለለች ነው ዲላ እና ልብሷን በኃይል በመቀስ የቆራረጠችው ራሷ ነች። ያው የአእምሮ በሽታ አለባት እና በዚህ ኬዝ ራሷ ልብሷን ቆራርጣ መልሳ ከንጋት በኋላ ከትላንት በኋላ እናቷ ጋር ይዛ እየመጣ እያሳየቻት ነው። አይሆንም፣ እውነት አይደለም እናቴ። አዎ እውነት ነው፣ እመኚ ዲላ እመኚ፣ አትጩሂ አለቻት። አሁንም ዲላ መጮህ ጀመረች። አንቺ አንድ ቀን እንኳን እኔን ወደሽኝ አታውቂም። ወደሽኝ እንኳን ልጄ ብለሽኝ ጠርተሽኝ አታውቂም። ለዚህ ያበቃሽኝና አይምሮዬን እንድስት ያደረግሽው አንቺ ነሽ ትላታለች። ዝም በይ አትጩሂ። አንድ ነገር ልንገርሽ፣ እዚህ ቤት እንደዚህ መጮህ አይፈቀድም። አንድ ነገር ምርጫሽ ምንድነው? ወይ በአግባቡ መድኃኒትሽን መውሰድ፣ ካለበለዚያ ደግሞ ታውቂያለሽ ምን እንደሚከተልሽ። አይሆንም። አዎ አእምሮ ህመምተኛ ሆስፒታል አስገባሻለሁ ስትላት ዲላ የበለጠ መጮህ ጀመረች። ወይዘሮ እምራን ያዘጋጀችውን የአትክልት አበባዎች ሁሉ እያነሳች መሬት ላይ እየወረወረች መጮህ ጀመረች። በኃይል አበባዎቹን እየሰባበረች እብድ ነሽ አንቺ፣ እብድ ነሽ እያለች። በዚህ መሀል ፍርሃት ሮጦ ገባ። ዲላ ምንድነው እያደረግሽ ያለሽው? አንቺ ምን እያደረግሽ ነው? እረፊ። ይኸው ተመልከት። አንተ እኔ ላይ ትፈርዳለህ፣ ግን እሷ የምትሰራውን ስራ ተመልከት። ያው አስረክቤሃለሁ፣ እንደፈለግክ አድርጋት ብላ እናቷ ጥላቸው ሄደች። ዲላ አሁን ምንድነው? ይኸውልህ እናቴ ያደረገችውን ነገር ተመልከት። ዝም በይ አሁን። እኔ ስለዚህ ብጣሽ ጨርቅ አይደለም የምነግርሽ እናቴ። ስለዚህ ብጣሽ ጨርቅ የሚመለከታት ነገር የለም። አንድ ነገር ልጠይቅሽ። ተረጋጊ፣ አንድ ምጠይቅሽ ነገር አለ ብሎ በኃይል እጅና እጇን ይዞ አረጋጋት። ምጠይቅሽ አለ። ልጅ አለሽ አላት። ምን አለችው? አውቃለሁ አንቺና ሀካን ምን እንዳላችሁ አውቃለሁ። ስለዚህ አሁን የጠየኩሽን መልሺ። ልጅ አለሽ ወይ? አባቴ ወንድሜ ምንድነው እያልክ ያለው? አውቃለሁ እኮ እያልኩሽ ነው። ከሀጋን ጋር ያለሽን ሁሉንም ግንኙነት አውቃለሁ። አይ እኔ ልጅ የለኝም ከሀጋን ጋር። እውነት ነው፣ ልክ ነህ። የተሳሳትከው ነገር የለም። አብረን የተወሰነ ጊዜ አሳልፈን ነበር። የሄደና ያለቀለት ጉዳይ ነው። እኔ ከሱ ጋር ምንም አይነት ልጅ የለኝም አለችው። ሊያምናት አልፈለገም። ግን አይ እመነኝ ወንድሜ፣ እኔ አንተ በብዙ ነገር እየረዳኸኝ ያለ እንዴት እንደዚህ አይነት ወንጀል እሰራብሃለሁ? አልሰራብህም። ስለዚህ እኔ ምንም ልጅ የለኝም። እመነኝ ወንድሜ፣ እውነቱን ነው እየነገርኩህ ያለሁት እያለች ወንድሟን እየተለማመጠች ነው። ግን
ዲላ እዚህ ጋር ዋሽታለች። ምክንያቱም ልጅቷ እቺ ልጅ የእሷ ልጅ ነች እና ልትናገር አልፈለገችም ማለት ደፍራ። አንደኛ የአእምሮም ችግር ስላለባት፣ ሁለተኛ ነገር ደግሞ ያው መደበቅ ፈልጋለች እንግዲህ። ስለዚህ ካደች ማለት ነው። እውነት እሱ ደግሞ አመነ። ይሄ ማነው ፍርሃት አምንሻለሁ ብሎ እንግዲህ አምኗታል። ኤሊፍ በመስሪያ ቤታቸው ውስጥ ሆና ለፉሊያዊ ያወራችላት ነው የማደጎ ማዕከሉን የገጠማትንና ያሳዘነቻትን ታሪክ እያወራች ነው እና በሀዘኔታ እየሰማቻት ነው። ዲላ ወደ ክፍሏ ገብታ እያበደች ነው። ሀካን እንዴት ታደርጋለህ እንደዚህ? ይህን አይነት ነገር እንዴት ትነግራለህ ለወንድሜ? አንድ ነገርማ ማድረግ አለብኝ። ሀካን ጋር መሄድ አለብኝ። ሀካን ሞተዋል። እንግዲህ እሷ ያወቀችው ነገር የለም። ያለታ ማታ ወንድሟ ወደ ቤት አመጣት። ከዛ ወዲህ እዚህ ያው እየተበሰጫጨች እየኖረች ነው ከእናቷ ጋር። ሀካን ከሞተ ግን በጣም ብዙ ጊዜ ሆኖታል። ኦልሬዲ ተቀብሯል። ኦልሬዲ በቃ ሁሉ ነገር አልቋል እና ያወቀችው ነገር ስለሌለ አሁን ወደ ሀካን መሄድ አለብኝ ብላ እየተዘጋጀች ነው እና ከቤት የምትወጣበትን ሲስተም እየፈለገች ነው። ሰራተኛዋ ጋር ሄደች ቀጥ ብላ። ሞሽ አሁን እኔ መውጣት ፈልጌ ነበረ፣ እባክሽ ልትረጅን ትቻለሽ? እንዴት አምልጬ መመለስ እንዳለብኝ መናገር አለብሽ። ግዴታ ነው። ይሄ የህይወት ጉዳይ ነው። መሄድ አለብኝ ያለች ነው። በሌላ አቅጣጫ ደግሞ ኤሊፍ ከጓደኛዋ ጋር እየተወያየች ነው። ሀካን የሰራትን ስራ የበድሩን ሁሉ የመስሪያ ቤቱን ሁሉ እያወራች በጣም በሀዘኔታ ስሜት ተውጠዋል። እንደገና ደግሞ ፍርሃትም ሀሳብ ይዞታል። እቺ ልጅ የልጅቷ የእህቱ ልጅ ካልሆነች የማን ልጅ ነች ሀሳብ ውስጥ ገብቷል። ያን እለቱን አደጋ በፍላሽ እያየ በጣም ተጨናንቋል። የበለጠ ምክንያቱም ኤሊፍ በስራ የላትም። ከስራዋ ተባራለች። ከስራዋ ማለት ስራዋን አታለች። ከስራዋ ሳይሆን ከስራዋን አታለች። እንደገና ባሏ ብዙ እዳ ጥሎባት ሞቷል። አሁን ደግሞ መስሪያ ቤት ስትመጣም የሌላ እዳ ነው የተገኘላት እና ሁሉም ሰዎች በችግር ውስጥ ተወሳስበዋል እና ይሄ ሀካን የተባለ ሰውዬ እንግዲህ በህይወት እያለ በጣም መልካምና ትሁት ሰው ነበር የሚመስለው። ግን ብዙ ወንጀሎችን ከበስተጀርባ ሰርቶ ነው የሄደው። ወንጀል ነው ያው በትዳር ላይ ሌላ ትዳር መስረትና ልጅ መውለድ። በዚህ ላይ ለብዙ አመታት ብድርን የቤትን ኪራይ ሳይከፍል እዛው እያኖራቸው እሱ 6 አመት ሙሉ እንግዲህ ከ6 አመት ጀምሮ የቤት ኪራይ መክፈል አልቻለም። ለምን? እቺ ልጅቷን ተከራይቶ ስላስቀመጠ ማለት ነው። እና በዚህ ችግር ውስጥ ሆኖ የብዙ ሰዓት የቤት ኪራይ አልከፈለም እና አሁን ነገሮች በጣም እየተጋለጡ እየወጡ ነው። ኤሊፍ የቤት ኪራዩ የ5 አመት አለመከፈሉን አውቃለች። ስለዚህ ግራ ገብቷታል። ፍርሃት ከእናቱ ጋር እየተነጋገረ ነው። ፍርሃት ለምንድን ነው የመጣኸው በዚህ ሰዓት ከስራ አለችው እናትየዋ። ፋይል ረስቼ ፋይሉን ሊስት ነው የመጣሁት። አይ ፋይል አይደለም፣ አንድ ከኔ በስተጀርባ የምትጠነስሱት ጥንስስ አለ። አንተና እህትህ የሆነ ነገር እያደረጋችሁ ነው። የማልደርስበት እንዳይመስልህ። ሁሉንም አውቀዋለሁ፣ ሁሉንም እደርስበታለሁ። አንተ እኔን አታታልለኝም እያለችው በልጇ ላይ እየጮኸች ነው። እናቴ ምንም የማታልልሽ ነገር የለም፣ ሁሉም ነገር እየነገርኩሽ ነው ብሎ ሊወጣ ሲል ወይዘሮ ምራን በትዝብት መልክ አየችው። አንድ ነገር እንደሚያስቡ ስላወቀች በጣም በቃ በጥርጣሬ መልክ እየተመለከተችው ነው እና አሁን መዋሽ ወደ በሩ ጠባቂ ሄደችና ማድቤት ውስጥ የሆነ ነገር ተፈጥሯል፣ እሱን ማስተካከል ትችላለህ? ችግር የለውም፣ አሁን ካንቺ ጋር ሄጄ ላስተካክለው እችላለሁ ብሎ ከበሩ ላይ ዞር አለ። በዚህ መሀል ዲላ በጓሮ በኩል እየሮጠች ለመውጣት ወደ በሩ ሄደች። አሁን ሞቷን ለመውጣት እየተጣጣረች ነው። ከዚህ በፊት ያው ለመውጣት ብላ መውጣት አልቻለችም። ያ ምንድነው እሱ ልጅ ሆና እያለ እናቷ ስትጮህባት ይመለከታል። ዲላ ያለቻት እሷ ልትወጣ ስትል ሮጣ መታ በጥፊ መታት። መሬት ላይ እንደወረወረቻት የሚያሳይ የልጅነትን ሀሳብ ታስባለች እና ይሄንን ነበር ያየችው። እንግዲህ በዚህ ምክንያት ዲላ በቀደም ባለው ክፍል ላይ መውጣት አልቻለችም፣ ልትወጣ አልቻለችም፣ ተይዛ ነበር ማለት ነው። እና
የሚያሳዝን ነው። በልጅነቷ በጣም የሆነ ማለት አይምሯ የተጎዳነች ከዚህም የተነሳ ሊሆን ይችላል አይምሯ አሁን ትክክል የማያስበውና እናትየዋ በጣም መጥፎ ሰው ነች። ያሳደገቻት አስተዳደግ ጥሩ አልነበረም። የሚታየው ነገር ጎትታት ወደ ክፍሏ እንዳገባችና ክፍሏ ላይ እንደዘጋችባት የሚያሳይ ክፍል አለ። ስለዚህ ዲላ ይሄንን ሁሉ ካየችው በኋላ ወደ ኋላ አይታ ለመውጣት ወደ በሩ በቃ ጨክና ስትሄድ ወንድሟን አየችው በሩ ላይ። ወንድሟ እስኪሄድ ጠብቃ ሮጣ ታክሲ ውስጥ ገባችና እሷም ተከትላው ወደ ሀካን ያለ ስለመሰላት ወደ ሀካን እየተራመደች ነው በፍጥነት። እንግዲህ ሀካን ኦልሬዲ ሞቷል፣ እሱ የለም በህይወት። እሷ ማን ነው የሚገጥማት? እዛ የነበረችበት ቤት ልትሄድ ነው ያሰበችውና ቀጥታ ታክሲ ተሳፍራ አድራሻውን ስለማታውቅ ስልኩንም ስለዘጋባት የሄደችው እዛ የተከራዩበት ህንጻ ላይ ነው። ኤሊፍ ደግሞ አሁን መኪናዋን እየነዳች እዛው መስሪያ ቤት ተመልሳ መጥታለች። እንግዲህ ባለቤቷ ሲቪ ልታስገባ ነው ስራ ቅጥር ለመቀጠር። እዛ መስሪያ ቤት አይደለም፣ ስህተት ነውና ይቅርታ፣ ወደ ሌላ መስሪያ ቤት ነው የመጣችው። ሲቪዋን ይዛ ዝግጅት አዘጋጅ ነች። ወደ ውስጥ ገባችና ሲቪዋን ካዩት በኋላ ሲቪዋ በጣም ጥሩ ነው፣ ሁሉም ነገር መልካም ነው፣ ግን ሊቀጥሯት አልፈለጉም። ይቅርታ ስራ የለንም ላንቺ ምክንያቱም ያንቺ ፕሮፌሽን ከኛ ስራ ፍላጎት በላይ ነው ብለው ሲመልሷት እንመለከታለን። እና ወይዘሮ እምራን ወደ ዲላ ክፍል ቀጥ ብላ እየሄደች ነው። ማወሽ ከኋላ እየሮጠች ወይዘሮ እምራን ወዴት ነሽ? ዲላን ይቺን እብድ ላያት እፈልጋለሁ። እስቲ አያታለሁ። አሁን ምናልባት ለውጥ ሊኖራት ይችላል። አይ ታያት፣ ተኝታለች። እኔ ሳያት በጣም በጣም በጥሩ ሁኔታ ተኝታ ነው ያየኋት። ስለዚህ እባክሽ አትሂጂ ወደ ክፍሏ። አሁን እሷ እረፍት ታድርግ፣ እረፍት ያስፈልጋታል ብላ እየለማመነቻት ነው። ምክንያቱም ዲላ የለችም። ዲላ ለመኖሯን ካወቀች እንግዲህ ሴትዮዋ እንደማትለቃት ስላወቀች እዚህ ጋር እየሸፋፈነችላት ነው ማለት ነው ሰራተኛዋ። ኤሊፍ ምንም አማራጭ ስለሌላት በቃ ስራውን ልታገኝ አልቻለችም። ጥላ እየወጣች ነው። ያሳዝናል። ያቺ ሴት በሚዲያ ላይ ስለለቀቀችባት ታሪኳን ጥሩ ሰው አይደለችም፣ ዝግጅት የምታዘጋጀው በመልካም አይደለም፣ እንደዚህ ቀያይራለች ምናምን እያለች እና ሴትዮዋ ምንድን ያለቻት፣ ጥሩ ነበረ፣ ፈልግሻለሁ፣ የኔንም የሰርግ ዝግጅት እንድታዘጋጅልኝ ይፈልጋለሁ፣ በጣም ነው የምፈልገው፣ ጥሩ ነገር እንደምታደርጊ አውቃለሁ፣ ግን ያንቺ የስራ ፍላጎትና የኔ የዲዛይን አዘገጃጀት የተለያየ ስለሆነ ሌላ ምክንያት ነው የዘረዘረችላት። በዚህ ምክንያት ነው የማልፈልግሽ ብላ አባረረቻት ማለት ነው። ኤሊፍ ታሳዝናለች። ስራዋን አታለች። በዚህ ላይ ህፃን ልጅ አጠገቧለች። ምግብ የሚያስፈልጋት ብዙ ነገር የሚያስፈልጋት እናት የሌላት ልጅ አጠገቧለች። ቤቱ በእዳ ተይዟል። ሀካን ጥሎላት የሄደው እዳ ስለሆነ ከስራውም ተፈናቅላለች። በጣም በሚያሳዝን ሁኔታና መልክ ውስጥ ነው ያለችው ኤሊፍ። በቀጣይስ ምን እንደሚገጥማት ከፍርሃት ጋር ያላትስ ነገር ይቀጥላል ወይስ እንዴት ይሆናል? ዲላስ ሄዳ ማን ነው የምታገኘው እዛ ቤት ውስጥ? ዲላ አሁን ታክሲ ተሳፍራ ሀካንን ለመፈለግ ወደዛ ቤት እየሄደች ነው። እና ያው እንግዲህ ስትሄድ እዛ የሚገጥማት ማን ነው? እና ሁሉም ነገር በጣም እየተወሳሰበ ነው። ይሄ ትንሽ የፀሐይ ብርሃን በህይወታቸው ላይ በጣም ብዙ ጨለማ እየታየ ሆኖ ሳለ